እንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ እርሜ ነው ማፍቀር። ሰላም ሰላም፣ እንዴት ናችሁ? ይሄ ሄቪ ሚዲያ ይባላል። ሄቪ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ዛሬ ለእናንተ ባባበዱ ቪዲዮዎች ነው ተመልሼ የመጣሁት። አሪፍ ቪዲዮዎች አሉ፣ እነሱን አብረን እናያለን ማለት ነው። ሄቪ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። መጣው የፍቅር የመጀመሪያ ስሙ ክብር ነው። ሴት ልጅ እንክብካቤን እንደምትወደው ወንድ ልጅም የምታከብረውን ሴት ይወዳል። ያከበረችውን ሴት መቼም አይረሳትም። የናቀችውን ግን አብራው ብትኖርም ይረሳታል። ዋው አሪፍ አገላለጽ ነው። የምር ሪል ነው። በቃ ሪል ነው። በቃ አሪፍ ነገር ነው። ልክ ነው ያለው እስካሁን ያየሁት ነገር ስለሆነ ልክ ነው። እንግዲህ ደግሞ ሌላ ቪዲዮዎችም አሉ፣ እነሱን እያየን እንመለሳለን። ስለ ፍቅር ምን ተባለ፣ ምን ተወራ፣ ምን ተዘከረ መጣው። ፍቅር ማለት ሰጥቶ መቀበል አይደለም። ከራስ ቀንሶ ሌላን መውደድ ያለምንም ምክንያት ያለምንም መስፈርት ገደብ የለሽ መውደድ ልክ እንደ ክርስቶስ ምላሽ ያለ መጠበቅ መስሎ ሳይሆን ሆኖ መገኘት የሚገኝበት ደግሞም የሚኮንበት የነፍስ ትስስር ነው። የምሬ ነው። ማርያም ማለት እውነተኛ ታሪክ ነው። ፍቅር ማለት ሰጥቶ መቀበል አይደለም፣ ከሌላው መጠበቅ አይደለም፣ ካሉት ላይ መስጠት ማለት ነው። አዎ ልክ ነው። ፍቅር ማለት ሰጥቶ መቀበል ሳይሆን ካሉት ላይ መስጠት ማለት ነው። እኔ ፍቅርን እንደዛ ነው የምለካው። እናንተስ እንዴት ታዩታላችሁ? አረገናል እናያለን። ሌላ በቃ ሰው በጣም በተስፋ ወዳለሁ፣ ሰውን አቀፍራለሁ፣ አፍቅራለሁ። ፍቅር ነው የምፈልገው። ልክ ነው ያለው ማለት ልክ ነው ያለው። ሰውን አፈቅራለሁ፣ አከብራለሁ፣ እወዳለሁ። ያ ትክክል ነው። በቃ እንደዚህ አይነት ሰው ይብዛልን፣ እንወዳቸዋለን። ይቅርታና ፍቅር የሚመጣጠሩ ነገሮች አሉ። ፍቅር ያለ ይቅርታ፣ ይቅርታ ያለ ፍቅር ባዶ ነው። ማንም ሰው ፍቅር ከሌለው ዋይዜ ይቅርታ ማድረግን አይችልም። ፍቅር ያለው ሰው እውነተኛ ፍቅር ያለው ሰው ከይቅርታ ውጪ መኖር አይችልም። ስለዚህ አንድ የሚወድ ሰው የሚያፈቅር ሰው ለሰው ጥሩ ልብ ያለው ሰው ይቅርታንም እንደገና ሸክ ሆኖ እንጂ ከሁለቱ አንዱ ይዞ አይሆንም። ይቅርታ የፍቅር ማስቀጠያ፣ የፍቅር እድሜ ማራዘሚያ ይቅርታ። ልክ ነው። ፍቅር ያለ ይቅርታ አይሆንም ማለት በቃ በፍቅር ውስጥ ይቅርታ አለ፣ በይቅርታ ውስጥ ደግሞ ፍቅር አለ እንዳለው ነው። አረ በስመ አብ ደስ የሚል አገላለጽ ነው እያየን ያለነው ስለ ፍቅር። ሌሎችም አሉ እናያቸዋለን ማለት ነው። ፍቅር በልብ እንጂ በጭንቅላት አይመራም። ለፍቅር ፍቅር እንጂ መድኃኒት አይታዘዝለትም። በምድር ላይ እንደ ፍቅር የሚያም ነገር የለም። ፍቅር ፊኛ የመሰላችሁ ሰዎች፣ ፍቅር አበባ የመሰላችሁ ሰዎች፣ ፍቅር ወይን የመሰላችሁ ሰዎች፣ ፍቅር ነጭ አንሶላ የመሰላችሁ ሰዎች፣ ፍቅር አንሶላ አይደለም። ፍቅር በጣም የሚያም ነገር የምሬ ነው። ሁሉም እንዳገላለጹ ነው ሁሉም ነገር የሚገልጸው። ፓስተር ቢንያምም እንደዚህ ነው ያለው። አሪፍ ነው። ፍቅርን በምን ስታንዳርድ እንደምንገልጸው አናቅም፣ ግን ሁላችንም የየራሳችን አመለካከት አለን። በዛ ስታንዳርድ ነው እየገለጽን ያለ ነው። እስኪ ሌላ ቪዲዮዎች አሉ፣ እነሱንም አብረን እናያለን። ስለ ፍቅር ምን ይባላል? ምንም። ፍቅር እውነተኛ ፍቅር ከሆነ ምንም ይግባምን አትለያዩ። እንደውም ያንን ነገር እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው አጋጥሞ ያውቃል? የሆነ ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል። እና ያቺን ማለፍ መቻል ነው ለኔ ፍቅር እንጂ ይቅርታ እቺ ልታጣላ የመጣችውን ሪዝን ሰበብ አድርጎ ብሬክ አፕ ጋር መድረስ ለኔ ፍቅር አይደለም። ስለዚህ ፋይት የማያደርግልህ ሰው ምን ያደርግልሃል? የኔ ሐሳብ በቃ መጀመሪያም ከተለያየ ምን ያደርግልሃል? ከዛ በኋላ መጥቶ ድጋሚ ይዘኛል ብዬ ማመን አልችልም። መጀመሪያም ከለቀቀኝ ነገ ደግሞ አሁን ካጣላን ሻል ያለ ሌላ ገዘፍ ያለ ምክንያት ቢመጣ አሁንም ይለቀኛል ማለት ነው ያ ሰው።
ስለዚህ በሱ ላይ ያለኝ እምነት ይላላል። ሪል ነው አነጋገሯ ማለት ልክ ናት። በሷ ስታንዳርድ የገለጸችው አገላለጽ አሪፍ ነው፣ ደስ ይላል። ብቻ እንደዚህ አይነት የማይለያዩ ፍቅር ይስጠን። በሌላ ቪዲዮ እስኪ እንመለስ። በአንተ ምክንያት እያዘነ ያለ ሰው ካለ ቁስሉን ማዳን ባትችል እንኳን ቁስሉን አትነካካው። ዝቅ ብለህ ልቡን ጠግን። የዛሬ መቆምህን አትይ። እመኔ መውደቅ አይቀርም። ማንም እንደቆመ የቀረ የለም። አስታውስ፣ የጊዜ እንጂ የሰው ጀግና የለም፣ ኖሮም አያውቅም። እውነት ነው፣ የጊዜ እንጂ የሰው ጀግና የለም። በእናንተ ምክንያት የሚያዝኑ ሰዎች ካሉ እነዛን ሰዎች ቁስላቸውን ሄዳችሁ መጠገን አለባችሁ። ሌላም ቪዲዮ አለ፣ እንመለሳለን። አንቺ ለኔ ብለሽ መሞት ምቺ ከሆነ እኔም ለአንቺ ስል መኖር ይችላል። እኔ ለአንቺ ስል ወደ አንቺ እየመጣሁ ነው። አንቺ ለኔ ብለሽ ትኖሪያለሽ አይደል? መጣሁ እኔ ለአንቺ ስል። አንቺ መኖር ይኖርብሻል። መጣሁ እኔ። እስካሁን ያዘጋጀሁላችሁ ቪዲዮዎች ይሄን ይመስላሉ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ ለእናንተ ብለው የሚኖሩ ብዙ ሰዎች አሉ ከጎን ያሉት። ለነዛ ዛሬ ምስጋናችሁን ሳታቀርቡ እንዳታልፉ ላለው ሄቪኒንግ ሄቪ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣይ አሪፍ ነገር እስከምንገናኝ ሰላም ቆዩ። ቻው። የልቤን ፍቅር ሳልነግርህ ስፈራ ስቸር ቆይቼ ዛሬ ተከፋው ሆድ ባሰ ከሌላ ልምደሽ አይቼ